سلام تعنا بلنا زغبركم تقاتلتي مدبات ريفوس يوتيوب channel كما يتنحو دلومي بزعبا هلو كونتات هاقرنان أبزوا غرنا أفريكا درعي زلو حدش معوالتاتن درس حتير مدب حزنا نباهم قريبنا لنا كما تشوك صفتا مدبنا مسانا خطنحون كتكاتولنان بخبري نقدم አካኪ ዘራፍ ሊሰራ አይችልም። ያሁኑ በሰከነ ዲፕሎማሲ መፍትሄ ማግኘት አለበት። በ60 ኪሎ ሜትር ርቀት ላይ ወይም በ40 ኪሎ ሜትር ርቀት ላይ ከቀይ ባህር ተገኝተን ነገር ግን በቀላሉ በዓለም ደረጃ እንዳንነግድ ከባህሩ ሪሶርስ እንዳንጠቀም አድርገውናል። ልክ እንደ ሩቅ ሀገር ይሄ ህግ ዓለም አቀፍ ህግን መተላለፍ ነው የሚል ሙግት ያነሳሉ። እኔ ኮንክሉድ ላደርግልህ የምችለው 60 ኪሎ ሜትር ርቅ 10 ኪሎ ሜትር ርቅ ያ ያንተ መሬት አይደለም። ባህሩ ያ ወደቡ ያንተ አይደለም። ያንተ ያልሆነውን በግድ ወስዳለሁ ካልክ ኃይለኛ ከሆንክ መውሰድ ትችላለህ። የኔን አመለካከት ደስ ይለኛል። እኔ ነገ ጧት ኖት ምጽዋን ብቻ አይደለም አሰብን ብቻ አይደለም ምጽዋና ጅቡቲን ብንጠቀለል በጣም ደስ ይለኛል። አው ቬሪ ግላድ። ነገር ግን እውነቱን ለመናገር ያህል በዲፕሎማሲ ተስማምተህ ተወያይተህ ካልሆነ በስተቀር እኔ 60 ኪሎ ሜትር ነኝ 10 ኪሎ ሜትር ነኝ የሚለው ውሃ አይቋጥርም ለኔ። ኢትዮጵያ በታሪኳ እንግዲህ በግልጽ ነው የምንነጋገር። በታሪኳ ለብዙ ዘመናት የባህር በር የለንም ነበር። ምን ተጠቀመው? ያው ንጉስ ምኒልክም የሚጠቀሙት በጅቡቲ ነው። ኤርትራ በጣሊያን ነበር ያለችው። ምጽዋም ሆነ አሰብ የኛ አልነበረም። this is a fact። ይሄ የታሪክ ሀቅ ነው። ንጉሱ ግርማዊ ቀዳማዊ ኃይለ ሥላሴ ኤርትራን ከእናት ሀገሯ ብለው ባዋሃዱበት ጊዜ ሁለት በር ነበረን። ኦኬ፣ ያ በር ደግሞ ሰላም አልነበረም። በጃንሆም ጊዜ ቢሆን ኤርትራኖቹ ይዋጋሉ። በዓለም አቀፍ ሕግ መሰረት አንድ መንግስት የፈረመውን የሚቀጥለው መንግስት ሊሽረው አይችልም። كم زفلت تمالي أبستخايدة ممرقتا ربعي زور صناعات لممد استبالو وتهدرات إثيوبيا أبتي بمخنيات ممرقتا زوهاب زنبره هياب بملو زبادو باقايح بحري ويدان كاليا مس إثيوبيا زحوسة كارتا زلو سلي كم هياب كقابل ترام نيرام اتدحيرو كم محورا مرغاويتاتن مدبرات زينان إثيوبيا سالعالم مسلي نيرترا معرخن دي لولاو نتات إحيسكا بحر ممتاق قليل مخانو نسرات إثيوبيا نمأمان استغدر حكاتي نيرو እቲ ብወግዓዊ ድሕረ ገጽ ሰራዊት ምክልኻል ኢትዮጵያ ዝተፈነወ ኣሳል ካብ ወደብ ዓሰብ ጥራይ ናብ ምሉእ ደቡባዊ ክፋል ቀይሕ ባሕሪ ምውናን ተሰጋጊሩ ምህላው ዘረኣየ እዩ። እዚ ጥራይ ክያክል ነቶም ዝተመረቑ ኣባላት ሰራዊት ኢትዮጵያ ቀይሕ ባሕሪ ንምምላስ ኣብ ዝካየድ ወፍሪ ንድሕሪት ከይብሉ ቃል መሓላ ከም ዘፈጸምዎም ምንጭታት ይጠቕሱ። እዚ ብደረጃ ሰራዊትን መንግስትን ናብ መላእ ዓለም ክዝርጋሕ ዝተገብረ ፍጹም ጌጋ ሓሲብካ ዝተገብረ ዘይምዃኑ ይርድዮ። መንግስቲ ኢትዮጵያ ኣብ ከቢድ ባህር ነርና ባህር ክህልወና ዝብል ሙቐት ጥሒሉ ብምህላው ንኹሉ ንምምዛን ግዜ ክወስድ ኣይረአን ዘሎ። ብዝተኻለ መጠን ህዝቢ ኢትዮጵያ ኣብ ጎነይ ከሰልፈለይ ይኽእል እዩ ዝበሎ ናይ ሜዳ ጎበጣ ንምክያድ ድማ ወግሒ ፀብሐ ሓድሽ ካርታ ሒዙ ክመፅእ እዩ ዝረአ። ዝኾነ ኮይኑ እዚ ናይ ትማሊ ናይ ካርታ ስሕተት ድሕሪ ኣብ ማሕበራዊ ሜድያ ዝፈጠሮ ጫውጫው ሎሚ መንግስቲ ኢትዮጵያ ብወግዒ ወፂኡ ይቕሬታ ሓይቱ ኣሎ። እቲ መግለጺ ብመገዲ ሓደ ካብ ላዕለዎት ኣዘዝ ሰራዊት ኢትዮጵያ ዝተዋህበ ኮይኑ እቲ ካርታ መርገጺ ሰራዊት ምክልኻልቲ ሃገር ወይ ምክልኻልቲ ሃገር ዝቕበሎን ዝኣምነሉን ኣይኮነን ዝብል እዩ። እቲ ዓሰብን ኣከባቢኑ ኣጠቓሊሉ ዘሎ ካርታ ብወግዓዊ ገጽ ናይቲ ሰራዊት ምክልኻል ዝወፀን ኣብኡ ዝተለጠፈን ዋላ እኳ እንተኾነ እቲ ጀነራል ግን ብጌጋ ዝተፈጸመ ከም ዝኾነ ብምግላጽ ይቕሬታ ብምሕታት ከም ዝስተኻኸል መልእኽቲ ኣሕሊፉ ኣሎ። ገለገለ ኢትዮጵያውያን ግን እቲ ጀነራል ይቕሬታ ዘሕትት ኣይነበሮን ኣይኮነን ደቡባዊ ክፋል ኤርትራ ብዓባያ ናትና ነይራ ከምቲ ትራምፕ ንግሪንላንድ ንካናዳ ክጥቕለል ሕልሚ ዘለዎ ከምቲ ሩስያ ንዩክሬን ከምቲ ቻይና ንታይዋን ከምቲ ሶማልያ ንሶማሊላንድ ናይ መሓዝ ትልሚ ዘለወን ንሕና ድማ ናትና ዝነበረ ናብ ኢድና ንምምላስ ዘሕፍር የብልናን ይብሎ። እዚ ናብ ኤርትራ ዝቐነዐ ይቕሬታ ግን ብብዙሓት ኤርትራውያን ተቐባልነት ረኺቡ ከም ዘይተረኣየ ንምርዳእ ይከኣል። እዚ ፍጹም ሓሶትን ምጥፍኣን እዩ ብዝብል ድማ ብዙሓት ክቃበሉ ይረኣዩ ኣለዉ።
ኢትዮጵያ ወደብ ዘይብላ መርከብ ምግዛኣ ባሕሪ ዘይብላ ሓይሊ ባሕሪ ምዃማ መሬት ከይሓዘት ካርታ መገማዓ ንትግራት ዘይብሉ ማዕፂድ ይዕድግ ዝብል ምስል ኣቦታት ከም ዘዘኻኽሮም ብዙሓት ይርድኡ። ናቕፋ ፕረስ ብልጽግና ካብ መዓልታዊ ሓሶት ናብ ናይ ሰዓታት ሓሶት ወሪዱ ይርከብ። እዚ ንኢትዮጵያ ይመርሓ ኣለኹ ዝብል ተላኣኺ ናይ ሕቡራት ኢማራት ዓረብ ልኡኻቱን ምሕጓዝ ዝበዝሐ ክፋል ናይ ደቡባዊ ቀይሕ ባሕሪ ኤርትራ ናብ ደባቱ ብምእታው ትማሊ ሓድሽ ካርታ ዘርጊሑ ነይሩ። ነቲ ብግብሪ ኣብ ባይታ ንምትግባር ዓቕሚ ዘይብሉ ተላኣኺ ስርዓት ብካርታ ኣብ ሶሻል ሚድያ ከተግብሮ ይፈቲኑ። እንተኾነ ግን ካብ ናይ ሰዓታት ዘይሓልፍ ናይ ሜድያ ጫውጫውታ ካልእ ዝፈጠሮ ጣኳ የብሉን። ካርታ ብምልዋጥ ንናይ ሰዓታት ህዝባዊ ሃልኪ እውን እንተኾነ ከምዘይዋፅኦ ስለ ዝፈለጠ ድሮ ክስልበጥን ክወፅእ ዘይነበሮን ይክብል ይስማዕ ኣሎ። ትማሊ ከም ዝሓበርናኩም ድሮ ኣብ ገጻት ፋናን ቴሌቪዥን ኢትዮጵያን ኣልጊሶም ኣለዉ። እዚ ካብ ናይ ሰሙናት ሓሶት ናብ ናይ መዓልታት ዝወረደ ሕጂ ድማ ናብ ናይ ሰዓታት ጥራይ ዝጸንሕ ናይ ሓሶት ዜና መርኣያ ውድቀቱን እቲ ዘይተርፍ ምብታን ሃገሩን ምቕራቡ ዘመላኽት እዩ። ኣባላት ሰልፊ ብልጽግና ምርኮኛ ጀነራላትን ናይ ሜዳ ሰራዊትን ካብቲ ዘሕዝን ኣብ ውሽጢ ኢትዮጵያ ትባል መስትያት ኮይኖም እዮም እምኒ ዝውርውሩ። እቲ ምስባርን ምብህታንን በቐንዱ ኣብ ኣፍ ደገ ገዞም ኮይኑ ይኹሕኳም ከም ዘሎ ጌና ኣይተሰወቶም ዘሎ። ሻዕብያ ኪኖ ምቅልጣፍ እቲ መስርሕ ምብህታን ድሕሪ ሕጂ ንድሕነት ኢትዮጵያ ዝኽፍሎ ዋጋ የለን ብምባል እዩ ሓሳቡ ብኸምዚ መልክዕ ኣካፊሉ ዘሎ። ዝኾነ ኮይኑ ሰራዊት ኢትዮጵያ የቕሬታ ይሕተት ክስተኻኸል ይበል ኣብ ዲፕሎማስያዊ ርክባት ክልቲአን ሃገራት ማለት ኤርትራን ኢትዮጵያን ዘምፀሎት የብሉን። ልኡላውነት ኤርትራ ኣብ ካርታ ጥራይ ዘይኮነ ኣብ ባይታ እውን ከም ሰደፍረ እዩ ዝውሰድ። ሃገራት ቅድሚ ናብ ኩናት ምእታወን ኣብ ሜዳየን ውግእ ዝኸፍታ። እዚ ድማ ድሮ ኢትዮጵያ ጀሚራቶስ በብእዋኑ መርዚ ናብ ኤርትራ ክትፍኑ ፀኒሓ እያ። በዚ ኹንበቲ ግን እተን ኣማራጭታት ክልተየን ወይ ዓሪፍካ ኣብ ዘለኻዮ ምቕማጥ ወይ ናብ ኤርትራ ምውፋር። ከኤርትራ ጋር ዘላቂ ሰላም መመስረት ክልቲኡ ምግባር ድልው ዘሎ ይመስልን። ዘላቂም ሰላም መመስረት የምትችለው አሰብ ወደ ኢትዮጵያ ስትመለስ ብቻ ነው። ኤርትራ የኢትዮጵያ አካል ናት። ኢትዮጵያ ኤርትራን ኮሎናይዝ አድርጋ አታውቅም። ኮሎናይዝ ያደረገቻት ጣሊያን ናት። የኢትዮጵያማ አካል ስለሆነች ኢትዮጵያ እንድትመለስ ነበር የምትታገለው። ይሄንን በጥሞና ከነሱ ጋር አስረድተን በፍጹም ኤርትራ ቅኝ ግዛት አይደለችም። በአፍሪካ ላይ ያልተገዙ ቢኖሩ ሁለት ሀገራት ኢትዮጵያና ላይቤሪያ ነው ብለህ በኩራት ትናገራለህ። የኢትዮጵያ ፕሮፌሰሮች፣ ምሁሮች፣ ተማሪዎች፣ ህዝቦች በሙሉ በኩራት እየኖርን ኢትዮጵያ አልተገዛችም እንላለን። ላይቤሪያም አልተገዛችም፣ ጀግና ሀገራት ናቸው እንላለን እኛ በታሪክ። እሺ ኤርትራ በቱርክ ተገዝታለች፣ በግብጽ ተገዝታለች፣ በጣሊያን ተገዝታለች፣ በእንግሊዝ ተገዝታለች። አረ በማን ያልተገዛችው ነው? በብዙ ሀገራት ተገዝታለች። ታዲያ ከየት አባይ ያመጣው ታሪክ ነው አልተገዛሁም ብለህ የምታወራው? ኤርትራ የኔ ነች የምትል ከሆነ እውነቱን እየመረረህ ዋጠው። ወዳጅ ስማ፣ ሼር አድርጉት ይሄን ቪዲዮ። ታሪኩን ላላወቀ ታሪኩን ይወቅ። ኤርትራ ህዝቡ ፈልጎን እስከተገነጠለ ድረስ ሉዓላዊነት ያላት ሀገር፣ ክብር ያላት ሀገር ነች። ባህሩ የኔ ነው ስትል በንግግር ድፍረት ነው ራሱ። ይሄ የአንድን ሀገር ሉዓላዊነት መዳፈር ነው። አንድ ጠቅላይ ሚኒስትር የሀገር መሪ እንደዛ ሲል ጦርነት ማወጅ ነው፣ ሌላ አይደለም። የኤርትራን ህዝብ መናቅ ነው፣ የኤርትራን መሪዎች መናቅ ነው። በዚህ አጋጣሚ ሪስፔክት አለኝ ለኤርትራ ህዝብ በሙሉ፣ እንወዳችኋለን፣ ወንድሞቻችን ናችሁ። ሼር አድርጓት ይህችን ቪዲዮ ትድረስ ለሁሉም ሰው። እውነት ነው አልተገዛንም ካልክ ኤርትራ ያንተ እንዳልሆነች እወቅ። ማንም ኢትዮጵያዊ አለመገዛት ግን ወደህ የተገዛች ሀገር የኔ ነች ብለህ መጥራት ግን አትችልም። ይህንን ጭንቅላት ውስጥ መርምር። 1000 ዓመት ቢታገሉ ስለማያሸንፉን፣ 1000 ዓመት ቢወድቁ ቢነሱ ለውጥ ስለማያመጡ ለሚቀጥለው 100 ዓመት እንዋጋል እንጂ ምንም ህይወት የለም። ይሄንን ያውቃሉ። ኢምፖሲብል ነገር ነው የሞከሩት ከመነሻው። እኔ እንደ 100 ዓመት ቢታገል ማንስ በክላሽ አያሸንፈን። 100 ዓመት በምንም አይነት ሁኔታ ድል እንደማያደርጉ ያውቃሉ። በፍጹም ይሄ ግልጽ ይመስለኛል። እንኳን እነሱ ቀርቶ ሌላም ኃይል ተሰባስቦ በቀጥታ ግልጽ ወረራ አድርጎም 100 አይደለም 1 ሚሊዮን % እርግጠኛ ሆኜ የምነግራችሁ ኢትዮጵያ አሁን ባለችበት ደረጃ ሰው ክላሽና ምናምን ይዞ መንግስት መጣል አይችልም። ይሄን አረጋግጥላችኋለሁ። አይችልም። ሊንደፋደፍ ይችላል። ዘመድ ልኩን አይችልም።
አይሆንም። መንግስት አሁን ያለበት የአቅም ደረጃ እንደዛም ይሞከር አይደለም። የተሻለ ሰው፣ የተሻለ ገንዘብ፣ የተሻለ መሳሪያ፣ የተሻለ ነገር አለ። የተሻለ ደግሞ ያለው ያቆማል ማለት ነው። ኃይል አለን እንዳልኳችሁ ለእናንተን ለማጣናት እና ግብዝ የሆነ ቋንቋ አይደለም የምናገረው። ከፍተኛ ፖቴንሻል ያለው ሀገር ነው፣ ህዝብ ነው። ካስፈለገ ለዚህ ጉዳይ ኖሮ ከተባለ በሽፍትነት በሬብልስ በሚመስል ነገር ከእንግዲህ በኋላ የኢትዮጵያን መንግስት መጣል ሳይሆን መነቅነቅ። ይህንን ሪቨርት የሚያደርግ ፓወር የለም ያለ ራሱ ሸንጎ በስተቀር ነው። በምኑ ላይ ነው ንጉሴትማ የሚያደርገው ነው ለቅ ክላሽ መንግስታት መጣል በዚህ ዘመን በዓለም ሁሉ የማይቻል በኢትዮጵያ ደግሞ በፍጹም አበደን አይቻልም። በክላሽ መንግስት መጣል አይቻልም። በአፈሙዝ ግን በፍጹም ባስቦት ያበቃ ሁሉንም ገጽሎ ወደ ወንበዴ ግብ ቢያመራ ምን እንደማድረግ እንደሚችል እናውቃለን። 3 ክላሽ ከያዝ በ3 ክላሽ መመዘን አስቸጋሪ ነው። መንግስት ስለሆነ በለጠ መሳሪያ ይኖራል። ስለዚህ አሁን የኛ ድርሻ ምንድነው? ወንበዴ ማድረግ የሚችለው ጓዶች